ሰላም አይከኖች ነን። ዛሬ ይዘንላችሁ የመጣ ነው መጀመሪያ የጭቃ ቤት የነበረ በመታየቱ መንገድ ፈርሶ ኮንስትራክሽን ፕሮግረሱ እንደዚህ ሆኖ እየተሰራ ያለ G+0 ቪላ የመኖሪያ ቤት ዲዛይን እና የኮንስትራክሽን ፕሮግረሱን አብረን ይዘንላችሁ የመጣ ነው። እንደምታዩት ዲዛይኑ ይሄንን ይመስላል። ከውጭ ጀምሮ ከፌንስ ዲዛይኑ የግቢ ላንድስኬፕ ውስጥ ላይ ከነ ኢንተሪየር ዲዛይኑ ይዘንላችሁ የመጣ ነው። ቪላ የምትወዱ ሰዎች በአቅም ምክንያት G+2 G+3 መስራት ያልቻላችሁ በአቅም ምክንያት ማለት ከG+2 G+3 በሚሰራበት ሰዓት ላይ ከኤክስካቬሽን ጀምሮ የፋውንዴሽን ስላብ ምንሞላቸው የኮለን እንትኖች የሚወስዱት ኮስት ዋይዝ ትንሽ ይጨምራል፣ በደንብ ይጨምራል እና እንደዚህ እስከ ጊዜው ቆንጆ አድርገው እንደዚህ በአፎርደብል በሆነ ቆንጆ ሆኖ በደንብ አፎርደብል በሆነ መንገድ ለጊዜው እንደዚህ አይነት ቆንጆ ቤት ማሰራት ትችላላችሁ። ሁልጊዜ እንደምንለው እንደዚህ አይነት ቪላ ሊሆን ይችላል ኤኒ ዲዛይኖች ከፎርም ስክራች ከዲዛይን አርኪቴክቸራል ዲዛይን ስትራክቸራል ኤሌክትሪካል ሳኒታሪ ሙሉ የፕሮፌሽናል ፕራክቲሲንግ በሆኑ ባለሙያዎች ኢቲክሱን በጠበቀ መንገድ ቆንጆ ነገር ሁልጊዜ እንደምንለው አይከን ይሰራል እና ኤኒ ዲዛይን ሲኖራችሁ ፍሪሊ አይከንን ማማከር ትችላላችሁ። ብዙ ጊዜ እንደምንላችሁ ልክ ከውጭ ጀምሮ እንዳያችሁት አይከን ጋር ዲዛይን ስታሰሩ ይችላል። ዲዛይን ስታሰሩ ከፕላን ባለፈ እንደ ሪalistic የሆነ ሜቢ በደንብ አንዳንድ ዲዛይኖችን አስተውላችኋቸው ከሆነ ፌንሳቸው የለም ዝም ብሎ ሰራውንዲንጋቸውን በደንብ አያሳዩም። እንደዚህ በደንብ እያንዳንዱ ማቴሪያል ሪalistic በሆነ መንገድ ፕራክቲካሊ መጨረሻ ላይ ምን እንደሚመስል በደንብ አያሳዩም እና እነዚህኞቹ ግን ከፕላን ባለፈ እኛ የምንሰራቸው ዲዛይኖች ማለት ነው ከፕላን ባለፈ እንደ ሪalistic እያንዳንዱ ማቴሪያል ከውጭ ጀምሮ አይታችሁት ከሆነ ከፌንስ ዲዛይን ላንድስኬፕ ዲዛይኑ እነሱን በማድረግ ቆንጆ ዲዛይን እንሰጣችኋለን። ይሄኛው የምታዩት የሌቭል ዲፈረንስ ስላለው ቦታው ከኋላ ሰርቪስ ቤቱ ከጀርባ ላይ ያለው በጣም ዝቅ ያለ ስለሆነ ጂዋን አድርገናል ለኪራይ የታችኞቹ ለኪራይ እና ያኛው የላይኛው ከእንትኑ ከዋናው ከሰርቪስ ቤቱ ጋር ከዋናው ቤት ነው ሰርቪስ ቤት ሳይሆን ከዋናው ቤት ጋር ተጨማሪ መኝታ ቤቶች እና የሰራተኛ ክፍሎች እንዲሆኑ አድርገናቸዋል። በጎን በኩል ያሉት ለኪራይ የሚሆኑ ቤቶች ናቸው በዚህኛው ኬስ እና እንደምታዩት እንደነገርኳችሁ እንዲህ እያንዳንዷ ነገር ሪalistic የሆነች የግቢው ላንድስኬፕ የግቢው ማቴሪያል የውጭ ፌንስ ዲዛይን ሜን ጌቱ እያንዳንዷ ነገር ቆንጆ ሆና በሪalistic በሆነ መንገድ በዚህ አይነት ቆንጆ ዲዛይን እንሰጣችሁ። ይሄኛው የምታዩት ኮንስትራክሽኑ ፕሮግረስ እያደረገ ጀመረ። ዋናው ቤት እየተሰራ ነው እና ቀጣይ ጎን ላይ ያሉት ፈርሰው እነሱም ይስተካከላሉ። ላንድስኬፑ የሚቀጥል ይሆናል። ቀጣይ የኮንስትራክሽን ፕሮግረሱን በደንብ እናሳይ። እንደምታዩት ይሄኛው ሊቪንግ ዳይኒንግ ቦታውን ሞደርን ኪችኑን ቦታ አይታችኋት ከሆነ ለዚህ አድርገን ቆንጆ አድርገን የኮንስትራክሽኑን በቆንጆ ሁኔታ እየሄደ ነው። ቀጣይ ላይ ቀጣዮቹን ፓርቶች ስለምንለቅላችሁ ፎሎ ላይክ ሼር አድርጉ። ቴንክ ዩ